እንደምን ዋላችሁ እንደሰነበታችሁ ከሳምንት በኋላ ነው የተገናኘነው እነሆ የሰዓት ዳር ጨዋታ ፕሮግራማችን ተጀመረ ጣቢያው 98.1 ፋና ነው ጥላሁንን ጋሽ ጥሌን እንገባበዝና ቦሬ እንዳንጀምረው ከዛ በኋላ ወደ ወግ እናልፋለን የመጀመሪያው ጽሑፍ የእንዳለጌታ ከበደ ነው ርዕሱ አስናቀ በጥቅስ ምልክት ተወዳጁ ሰይጣን የሚል አርቲስት አበበ ባልቻ ሰው ለሰው የተሰኘውን ተከታታይ የቴሌቪዥን ድራማ ዝነኛ እንዲሆን አድርጎታል ብያምናለሁ ሰው ለሰው ድራማ ከፍ ያለ ቦታ እንዲሰጠው አበበ ባልቻ ትልቅ ሚና ተጫውቷል ብየማምናለሁ ሮብ በመጣ ቁጥር መጥቶም በመሸ ቁጥር ሰዎች ማወቅ ከሚያጓጓቸው ነገሮች መካከል አንዱ አስናቀዬ እንዴት እንደሰነበት ሆኗል መረጃ መለዋወጥ ሆኗል ሰው ለሰው ውስጥ ያሉ ገጸ ባህሪያትና ድራማውን በመድረስ በማዘጋጀት በመተወንና ሙያዊ ድጋፍ በማድረግ እየተባበሩ ያሉ ሙያተኞች ስማቸውም በልባችን ውስጥ ማጻፍ ችለዋል በክብር እንግድነት የሚፈልጉባቸው መድረኮችም ጨምረዋል በአጠቃላይ የሰው ለሰው ሰዎች የብዙዎቻችን ቤተኞች ሆነዋል ይሄ መታደል ነው እንደ ቴሌቪዥን ድራማው ተከታታዮች እኔንና ጓደኞቼን ሲያሳስቡ የቆዩ 3 ነጥቦች አሉ እነዚህ ነጥቦች ከወዲሁ ማረሚያ ካልተበጀላቸው ማቃኛ ካልተደረገላቸው አንዳንድ ተመልካቾችን ድንዛዜ ውስጥ ሊከቱ ይችላሉ የሚል እምነት አለኝ ሰው ለሰው ውስጥ ያሉት ገጸ ባህሪያትን ወክለው በመጫወት ብዙዎቹ የሚደነቁ ቢሆኑም ገጸ ባህሪያቱን በመፍጠር በኩል ግን ደራሲዎች ልብ ያላሏቸው ወይም ችላ ብለው ይናቋቸው ወይም በማጠቃለያ ክፍሉ ትኩረት ሰጥተን እንመለስባቸዋለን ብለው እስካሁን በቅጡ ሲዳስሷቸው ያላየናቸው ነጥቦች አሉ እነሱም 1 በድራማው ውስጥ ሴቶችን ደካማ አድርጎ መሳል 2 ተመልካቹ እንደ አርአያ የሚወስዳቸው ቤተሰቦች አለመኖር 3 ሰይጣን የሆነውን ገጸ ባህሪ አጀግኖ አሳዳጅ ፖሊሱን አኮስምኖ የማቅረብ ሁኔታ በሰው ለሰው ድራማ ውስጥ ያሉ ሴት ገጸ ባህሪያትን ልብ ብዬ እንዳያቸው ያደረገኝ ወዳጄ ዳዊት ንጉስ ወረታ ነው ሴቶቹን ያዋቸው ወጣቶቹም በእድሜ ገፉትም በቸከራቸው ጊዜ መፍትያች ከማመንጨት ይልቅ መደናበርና መደናገር ይታይባቸዋል በቀላሉ ተሸናፊዎች ናቸው ምንዱባኖች ለሐዘናቸው መጠጊያና መጠለያ እንዲሆን የሚመርጡት ወንድን ነው ይሰበራሉ ወንዶችን ያምናሉ በቀላሉ ለፍቅር ይንበረከካሉ በቀላሉ በስጦታ ይደለላሉ በቀላሉ የነዋይ ሎሌ ይሆናሉ በቀላሉ ቀላል ይሆናሉ ተመሳሳይነት ይታይባቸዋል ይሄ የደራሲዎቹ ችግር ነው አብዛኞቹን ሴት ገጸ ባህሪያት ለምንድነው አንድን ነገር በጥልቀት ከመመርመር ይልቅ ድንገት ወደ ህይወታቸው ጠልቆና ዘልቆ የገባ ወንድ ወደ ፈለገበት አቅጣጫ የሚያሽከረክራቸው ሌላው የሚያሳስበን የገጸ ባህሪያቱ ቤተሰባዊ ህይወት ነው ሰው ለሰው የተለያዩ ቤተሰቦች ከልጆቻቸው ጋር የሚያጋጥሟቸውን ፈተናዎች ለማሳየት የተመቻቸ ነው ደራሲዎቹም ይህንን ለማዋቀር በብዙ እንደደከሙበት ያስታውቃሉ ድርሰቱ ብዙ ቤት ገብቶ ይወጣል ይህ ብዙ ጉዳይቱ የመውጣቱ ነገር ይበል የሚያሰኝ ቢሆንም በቤተሰቦች በኩል የሚነገሩ እውነቶች ግን ድካም ይታይባቸዋል በሰው ለሰው ውስጥ ያሉ ቤተሰቦች አበሪያቸው በኖርኩ የሚያስብሉ አይደሉም እያንዳንዱ ቤት ውስጥ ጋጦጦች አሉ ተበደልኩ ባይ አኩራፊዎች አሉ ተስማምተው በፍቅር ከመኖር ይልቅ ወደ እርቅ የሚወስደውን መንገድ ከመያዝ ይልቅ ወጣት ገጸ ባህሪያቱ ወላጆቻቸውን የሚያንጓጥጡ ይሆናሉ አፈንግጠው የሚወጡ ይሆናሉ ደራሲዎቹ በአንድ ወጣት ላይ አንድ ችግር ሲከሰት ወጣቱ ችግሩን ለማስወገድ የመረጠው ሐሳብ ተቀባይነት ሳያገኝ ሲቀር ሻንጣን ጥልጥሎ መውጣት ወይም ደግሞ አገር ለቆ መጥፋት መፍትሄ ያደርጉታል በድራማው ውስጥ አንድ ገጸ ባህሪ እንዲህ ያደርግ ይሆናል ሁሉም ወጣቶች ከቤታቸው ራሳቸውን አባረው ለወላጆች ጭንቀት መንስኤ የሚሆኑበት ምክንያት ግን አይታየንም እንዴት ተወዳጅ በሆነ አይምሮን ሰቅዞ በሚይዝ ተከታታይ ድራማ እንደ አርአያ የሚቆጠር ግለሰብ ወይም ቤተሰብ ይጠፋዋል ይሄ ጥያቄ ተወልዷል ባርቺን የመዲን የሶስና የፍሬዘር እህትን ያስናቀል ልጅ ልብ ይሏል እዚህ ላይ ሶስተኛው ነጥብ ያስናቀ ጉዳይ ነው መጀመሪያም እንደተናገርኩት ሰው ለሰው ያላስናቀ ነብይ ለለው ቀፎ ነው
አበበ ባልቻ ወክሎት የሚጫወተውን ገጸ ባህሪ መጀመሪያ ዝናህ ብዙ እንዲጫወተው ታጭቶ እንደነበር ዝናህ ብዙ ኢትዮጵያ ቴሌቪዥን ባደረገለት ቃለ መጠይቅ ገልጾ ነበር። ክፉ ገጸ ባህሪ ወክዬ መጫወት ስለማልፈልግ ተውኩት ነበር ያለው። ያስቃል በጣም። አንድ አርቲስት ለትወና ሲፈልግ እኩይና ሰናይ ገጸ ባህሪያትን አማርጦ ይሰራል ያለው እንዴት አይነት ባለሙያ ነው? ገጸ ባህሪና ራስን ያለ መለየት ችግር ነው። የሆነ ሆኖ አበበ ባልቻ አስናቀን ተረከበው። እንኳንም ተረከበው ደግሞ። አስናቀ የድራማው ምሰሶ ነው። ምሰሶ ከወደቀ ድራማው የታነጸበት ቤት ይደረመሳል። ራሱን ችሎ መቆም አይችልም። እስካሁን እንዳየነው አስናቀ ብርቱ የተባሉትን በክንዶቹ ይዞ ኃይለኞችን በመዳፉ ጨፍልቆ ነብራዬ ይበል የሚያስብል ነው። አበበ ባልቻ በየሄደበት የክብር ወንበር እንዲለቀቅለት ያደረገ በየደረሰበት ወፍራም ጭብጨባና ሞቅ ያለ ፈገግታ እንዲቸረው ያደረገው ይሄ አስናቀ የተባለው ገጸ ባህሪ አሁን ግን ያሳስበን ጀምሯል። ክፉ ገጸ ባህሪ በዚህ መልክ መወደዱ አይደለም ያሳስበን። ለምን እያጎን ወክሎ እንደተጫወተው ገጸ ባህሪ መድረክ ላይ ጫማ አልተወለወለበትም ማለታችን አይደለም። ደራሲዎቹ ገጸ ባህሪውን ሲቀርጹ የቆጡን አውርድ ብለው የብብታቸውን እየጣሉ ነው። ተወዳጅ የሆነ ተከታታይ የቴሌቪዥን ድራማ መጻፋቸውና ለተመልካች አሽሞንሙኖ ማቅረባቸውን እንጂ በታዳሚው ህሊና ውስጥ በተለይ በተናናሾቻችን ልቦና ውስጥ የተሳሳተ መልእክት ማስቀመጣቸውን ልብ ያሉት አይመስልም። በአስናቀ ውስጥ ራሳቸውን እየፈለጉ ያሉ እሱን መስሎ መኖር የሚመርጡ በአቋራጭ የመክበር ጥበብ የሚኮርጁ ገንዘብ ሊገዛው የማይችል ነገር እንደሌለ የሚያምኑ ወንጀል ቢሰራ እንኳን ገንዘብ ካለ ኃይል ካለ አንድም መርማሪ ፖሊስ አሳዶ እንደማይይዘው ይሰማው የጀመረ ተመልካች እየበዛ ነው። በሚዲያው እንዲህ አይነት ነገር ምን ነገር አለበት ብለን አናምንም። ታናናሾቻችሁን ጠይቁ። በድራማው ውስጥ አስናቀ ነው ተጽዕኖ አሳዳሪ። አስናቀ ነው የሚያስቀና ኑሮ እየኖረ ያለው። ይህን አይቶ ያደገ ሰው ኃይለኝነትን፣ ሌብነትን፣ አማጋጭነትን፣ መሰሪነትን፣ በአቋራጭ መክበርን፣ በገንዘብ ብዛት ሰው መግዛትን ከአስናቀ የተማረ ሰው ነገ ለቁጥጥር አይቸግርም ወይ? ጥያቄያችን ነው። አይደለም እንዲህ ስጋ ለብሶ ነፍስ ዘርቶ በየሳምንቱ ቤታችን የገባ ገጸ ባህሪ ይቅርና በተረትና በታሪክ ውስጥ የምናገኛቸው ባለ ታሪኮች ታናናሾቻችንን እኩዮቻችንንም የመቅረጽ አቅም አላቸው። በተሳሳተ መንገድ ገጸ ባህሪውን የሚኮርጁት እንዳይኖሩ ያስናቀን የሚያስጎመጅ የማን ያዘኛል ኑሮ ትኩረት ሊደረግበት ይገባል። መርማሪው ፖሊስ ምን እያደረገ ነው? እስከ መቼ ድረስ ነው የሚባረር ግን ወንጀለኛውን የማይይዝ ባለሙያ ተደርጎ የሚቆጠረው? የፍሬዘርን ታላቅነት፣ አርቆ አስተዋይነት እንዳስናቀ ያለ ብርቱ ጨካኝን በቁጥጥር ስር ሲያውለው የምናየው መቼ ነው? ቀኑ አራቀም። እዚህ ጋር ልንገራቸው አንድ ታሪክ። ኖህ የሚባል አንድ ታዳጊ ልጅ አለ። መዋለ ሕፃናት ሄዶ ከኩያው ተጣልቶ መጣ። ተሸንፎ ተደብድቦ ነው የገባው። ውይ ምን ሆንክ ልጄ? ምን አገኘብኝ? አለች ደንግጣ። ልጇን ይዛ መዋለ ሕፃናቱ ገባች። የደበደበኝ አስናቀ ነው አለ ዳይሬክተሩ። የሚገርመው አስናቀ ግቢ ውስጥ ዝነኛ ነው። ባጃቢ ነው የሚንቀሳቀሰው። የማንንም ዕቃ ነጥቆ ቢወስድ የሚገዳደረው የለም። እኔ የሰው ለሰው አስናቀ ነኝ ብሏል። መጠሪያ ስሙን ቀይሮ። ይሄ ታዳጊ ልጅ አቀማመጡም አነጋገሩም እንዳስናቀ ነው። ታዲያ ወዴት እየሄድን ነው? ምንም ሳይናገሩበትና አንዳች መልእክት ሳያስተላልፉበት ድራማው እንዳይጠናቀቅ ሰጋሉ። እስካሁን ድረስ ደራሲዎቹ የተመልካችን ቀልብ የመግዛት አቅማቸውን አሳይተውበታል። መሰልችትን ለማስወገድ የተለያዩ ዘዴዎችን ቀይሰዋል። ከንጹሃንና ከትጉሃን ይልቅ መሰሪዎች በተደላደለ ሁኔታ በምቹ ፍራሽ ሲንፈላሰሱ ብናይም ሴቶቹ አልቃሾችና ዝም ብለው እርምጥምጦች ተደርገው ቢቀረጹም ምን ነው እሱም ባደረገኝ የነሱም ባደረገኝ የሚያስብል መንፈሳዊ ቅናት የሚያሳድሩ ጠንካራና በቀላሉ ወድቀው የማይሰበሩ ቢሰበሩም በጽናት ታግለው የሚያሸንፉ ግለሰቦችና ቤተሰቦች ቢጎድሉትም አዝናኝና ዕውቀት ከማቀበል መረጃ ከመስጠት ይልቅ ልብ ሰቃይ ታሪክ በመፍጠር ግን የታወቀና የተደነቀ ነው። ያስናቀ ጉዳይ ግን ከወዲሁ ቢታሰብበት አይከፋም ባይ ነኝ። ከነዚህ ጥቂት ምሳሌዎች ናቸው። በጥንቃቄ የተቀረጹ ደጋግም ሆኑ ክፉ ገጸ ባህሪያት በአንባቢያ ላይ የሚያጠሉት ጥላ ቀላል አይደለም። የጀርመናዊውን ጎተ The Sorrows of Young Werther የተባለው መጽሐፍ ያነበቡ ብዙ ወጣቶች ራሳቸውን ገድለዋል። በዚህ ስለ ፍቅር በሚተርከው ልቦለድ ላይ ያለው ገጸ ባህሪ በታሪኩ መጠናቀቂያ ላይ ራሱን ያጠፋል። ይህን ያነበቡና የወጣቱ ውሳኔ ልክ ነው ያሉ ጥቂት አንባቢያን እጃቸውን በእጃቸው በልተዋል።
ሌላ መስፍን ሀብቱ የሚባል አንድ ኢትዮጵያዊም ነበር። በ1960ዎቹ መጀመሪያ በባዕድ ሀገር ራሱን ያጠፋ። ይህ በአሜሪካ ሀገር የተማሪዎችን ንቅናቄ በመምራትና ፓርቲ በማደራጀት የሚታወቅ ወጣት ራሱን ለማጥፋት ያበቃው ጸጸቱን ለጊዜው እንተውና ከመሞቱ በፊት ግን አንድ ፊልም ያየ ነበር። ፊልሙ ስለ አንድ ታዋቂ የደች ሰዓሊ ቫን ጎህ ነው ሰውየው ይተርካል። ፊልሙ ሊጠናቀቅ ሲል ይህ ታላቅ ሰዓሊ ራሱን ያጠፋል። መስፍን ይህንን ፊልም አየ። ቤቱ ገባ። በሰራው ፖለቲካዊ ስህተት እጅጉን ተጸጽቶ በጓደኞቹ ዘንድ በደረሰበት መገለል ክፉኛ ተጎድቶ ነበርና ለመጽናናት ብሎ በከፈተው ፊልም አንዳች ነገር ወሰደ። መፍትሄ አገኘ። እንደ ፊልሙ ባለታሪክ በሰው ሀገር ራሱን ገደለ። ከመርፈዱ በፊት መንቃት ያስፈልጋል ለማለት ነው። ይሄ ሁሉ አስበውበት ከሆነ ሰየው፣ ካላሰቡበት ደግሞ እንዳይዘናጉ ለማስታወስ ነው። አርአያ እንዳናጣ፣ ከራሳችን እንዳንጣላ፣ ራሳችንን እንዳናጠፋ፣ ስብዕናችንን እንዳናቆሽሽና በተሳሳተ መንገድ እንዳንማርና እንዳናስተምር ለናንተም ለኔም ለመሰሎቻችንም የተጻፈ ማስታወሻ ነው። ከአክብሮት ጋር እንዳለጌታ ከበደ ነኝ። ተባርካሉ ሳይገባቸው ነገር ሁሉ ለምን ፈራሽ ማንነቴን በደንብ ያወቅ። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።